ፕላትፎርሙ ለኛ የተሻለ ነው ወይም ደግሞ ሰፖርት ያደርገናል ብሎ ያሰበውን ነገር ለኛ ሲያዘጋጅልን እኛ እንዴት ነው ፕላትፎርሙን የምንቀበለው የሚለውን ነገር በደንብ አድርጎ ማስተዋል ወይም ደግሞ በደንብ አድርጎ መገንዘብ ያስፈልጋል ማለት ነው። ስለዚህ ፕላትፎርማችን በየጊዜው አፕዴት እየሆነ ነው ማለት ነው። በየጊዜው አፕዴት እየሆነ ነው። አሁን ደግሞ ትላንትና ይገርማችኋል ቪዲዮ ፖስት አድርጉና ዩቲዩብ ላይ ፖስት ካደረጋችሁ በኋላ ስክሪንሻቱን በማስቀመጥ ብሎም ደግሞ ሊንኩን ቪዲዮ የፖስታችሁበትን ሊንክ ከዩቲዩብ ላይ እዚህ ባይንድ በማድረግ ወይም ደግሞ አታች በማድረግ ከታየ በኋላ ወይም ደግሞ ጥሩ ቪዲዮ ነው የተፖስተው ጥሩ እይታ አግኝቷል የሚለውን አናላይዝ አድርገን 1000 ኮይን የምንሸልም ይሆናል። እሱ ብቻ ሳይሆን ደግሞ አለ እንግዲህ አሸናፊ ለሚሆንና በደንብ አድርጎ ሪኳየርመንቱን አሟልቶ ቪዲዮ የሰራ ሰው ደግሞ ጥሩ የሆነ ሪዋርድ እንዳለው ተናግሯል። እንግዲህ እስከ 200,000 ኮይን የሚደርስ ማለት ነው። ስለዚህ እኛ ምን እያደረግን ነው? የተዘጋጀልንን ሪዋርድ ለመውሰድ እንዴት አድርገን ነው እየሰራን ያለነው የሚለው ነገር ይሄ ዋናው ጥያቄ ነው ማለት ነው። ያው እንግዲህ የሜርሲ ፋሚሊዎች አላችሁ። ሜርሲን ወይም ደግሞ የሜርሲ ፋሚሊን ስንስል እንግዲህ እዚህ ፕላትፎርም ላይ ወደፊት የአንበሳውን ድርሻ የሚወስድ ፋሚሊ ይሆናል ብለን እንጠብቃለን። በተለይም ደግሞ እጠብቃለሁኝ በጣም ፕላትፎርሙ ትጋት ይፈልጋል፣ ፕላትፎርሙ ጥንካሬ ይፈልጋል፣ ፕላትፎርሙ ጥረት ይፈልጋል። ፕላስ ደግሞ ማንኛውም ስራ ላይ ስንሆን ኮንሲስተንሲ እና ፕሮግረስ ከሌለን ውጤታማ እንደማንሆነው ሁሉ እዚህ ፕላትፎርም ላይም እንግዲህ በርትተን እማንሰራ ከሆነ ውጤታማ ልንሆን አንችልም ማለት ነው። ያደጉትን ሀገራት ወይም ደግሞ ዛሬ ታላቋ እያልን እናወራለን ስለ አሜሪካንም ስለ አውሮፓም ስለ ሌሎችም ሀገራት ብናይ እንግዲህ ዛሬ ያሉበትን እያንዳንዱን ነገር ለማየት ብንሞክር እያንዳንዱን ነገራቸውን ለመመልከት ብንሞክር ኢቭን የነሱ ገንዘብ እኛ ጋር ሲመጣ ምን ያህል ፓወር እንዳለው የኛ ገንዘብ ደግሞ ምን ያህል ዋጋ እያጣ እንደሆነ ታያላችሁ ማለት ነው። ይሄ ምንድነው? ኮንሲስተንሲ ስለነበራቸው ፕሮግረስ ነው እንግዲህ እዚህ ያደረሳቸው ማለት ነው። አንድ ሰው ምን ጋር መድረስ እንዳለበት የሚናገረው ወይም ደግሞ ጥሩ የሆነ ውጤት ሊያመጣ የሚችለው በምንድነው ማለት ነው? በኮንሲስተንሲ ነው። ፕላስ ደግሞ አሁን